ጭንቀት ላይ ወድቅ አልጋ ላይ የተኛ ሽህቴ ቤተሰብ የታመመብህ በሶብር እጅህን አንሳ። ሶብር ዱዓ ራሱ ሶብር ይፈልጋል። ዱዓ ሙስተጃብ እንዳይሆን ከሚያደርጉ አንዱ ምን ኢስቲዕጃል ነው ተባለ። መቻኮል ምንድነው? መቻኮል ብሎ ሰሃቦች ጠየቁ። ቀድ ደዓውቱ ዛሬም ለመንኩ ነገም ለመንኩ ሁሌ ጠየቁ፣ አንድ ነገር ጠብ ሲልኝ አላየሁም ማለት ነው። በዚህ ሰዓት ይሰላችና ዱዓውን ማድረግ ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 ዓመት በኋላ ነው። ዱዓ አድርገው ዱዓ ሰሚነት ያገኘ መቼ ነው? ከ40 ዓመት በኋላ ነው። አላህ በፈለገው ሰዓት ነው የሚሰራው። ከፈለገ ወዲያው ያመጣልሃል። ከፈለገ የሆነ በላ ነበር ይቀለብስ ላይ እንደመጣው፣ ወይ ደግሞ ላንተ የሚበጅህ አኺራ ነውና ለአኺራ አስቀምጬልሃለሁ ይላል። የሚበጀንን የሚያቆማን ነው አላህ። ስለዚህ ሐታ ዒባዳ አላህን ስትገዛው ስትለምነው ስንለምነው ምን ያስፈልጋል? ሶብር ያስፈልጋል። ትዕግስት መራራ ነው ሲቀመስ፣ መግቢያ ላይ እንዳልነው መጨረሻው ግን ከማር የበለጠ ጣፋጭ ነው። ወላሂ መጨረሻ ጭንቅ ብሎ በሆነ ነገር ተፈትነ መከራ ላይ ውሎ ከዛስ ያ መከራ ግፍፍ ሲል ሲነሳ ደስታው እንዴት ነው? አጋጥሞናል። ስንት ደስታ ጭንቅ ብሎ ባለቤት እርጉዙና ምጧ ደርሶ ጭንቅ ብሎ ያ ረብ ብለህ ተጨንቀ በሶብር አለቀስ፣ አላህ ፈረጃውን አምጥቶ ባለቤትን በሰላም ሲገላግልልህ የሚመጣው ደስታ እንዴት ነው? እንደ ምሳሌ በዱንያው ትንሽ እንይበይ፣ አኺራስ ከዚህ የበለጠ ነው። ጥፍጥና አላህ ያዘጋጀዋል። በዱንያ ጭምር ለስኬት የምትበቁት ይሄንን ስታደርጉ ነው። አዎ በዱንያ ላይ የሚመጡብን መከራዎች ትዕግስት ካከልንባቸው የበለጠ ይዞ ይመጣሉ፣ የተሻለ ይዞ ይመጣሉ። ምንድነው ማለት ነው? የርዝቅ መክፈቻ በር ነው። ምን? ሶብር። አንዲት ጀግና ሴት ላስታውቃችሁ። ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት የአነስ ብኑ ማሊክ እናት። ብኑ ማሊክ የእንጀራ አባቱ ነው። ኡሙ ሱለይም ጀግና ሴት ናት። አቡ ጠልሃን ስታገባው መህሯ ምን እንደሆነ ታውቃላችሁ? አወደዳት። ላግባሽ ሲላት እኔ ማግባት ትፈልጋለህ? አዎ። መህሬን እስልምናን አረጋለሁ፣ እስልምናን ተቀበላለች። መህሬ ምንድነው? ሸሃዳ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ በል፣ መህሬ ሲሆናል ታገባኛለህ አለች። ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለች። ጀግና ሴት። ዛሬ አላህ ይዘንልን። ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ አይደል? ዛሬ ላይ እኮ አንዳንድ ዘፈን አለ አይደል? አንተም በእምነትህ እኔም በአንቺም በእምነትሽ እኔም በእምነቴ አይነት ነገር የለም። ለኩም ዲነኩም ወሊየ ዲን። ለእናንተም የራሳችሁ ዲን አለ፣ የእኛም የራሳችን ዲን አለ። በዛ ተጓዝ ነው። ሃይማኖት የግል ነው፣ ሀገር የጋራ ነው አይደል? የደርግ መፈክር ላይ አዎ፣ ሃይማኖት የግል ነው። ሃይማኖቱ የሚያዘኝን በደንብ ልተገብር ግዴታ ነው። በሀገር ጉዳይ ግን ሁላችንም አንድ ነን። ሀገራችንን አለማለን ኢስላም አይቃወምም። ነገር ግን ለከክል ምናምን የሚባል ነገር የለም። አንቺም በሃይማኖትሽ የለም። ሲጀመር አንድች ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው። በምንም መልኩ አይፈቀድም። የዘነ ጫወታ ሊቆም ይገባል። ኡሙ ሱለይም